በዛሬው ዕለት ትኩረት የሚገባው ሌላ ጉዳይ በኢኮኖሚስት መጽሔት ያስተጋባው የአሜሪካ ስቴት ዲፓርትመንት በተመረጡ በትግራይ ውስጥ ጦርነት ለመለኮስ እና በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ያካሄዱ የተባሉ ፖለቲካዊና ወታደራዊ መሪዎች ላይ ማዕቀብ ሊጣል እንደሚችል ንብረት ማገደንም ጨምሮ ሌሎች የተለያዩ በአሜሪካ የውጭ ጉዳይ ፖሊሲ ማስፈጸሚያ ቱሎች ውስጥ ባሉት አማራጭ እርምጃዎች መሰረት የተመረጠ ማዕቀብ ሊኖር እንደሚችል የጠቆመ ዘገባ መውጣቱ ነው። ይሄ በጣም የሚያስገርምም at the same time ደግሞ ፍጥነቱ ነው የሚያስገርመው። ግን ደግሞ የደብረጽዮን ህወሓትና አብረውት የተሰለፉት ወታደራዊ መሪዎች እየፈጸሙ ያሉትን ስህተት ለመፈጸም እጅግ ከባድ የሆነ እነሱ ብቻ ስለሆኑ ሊፈጽሙት የሚችሉ ስህተት ነው ለማለት ከዚህ ቀደም ያነሳሁት አንድ ነጥብ ነበረ። እርሱም አንድ የደብረጽዮን ህወሓትም ሆነ አብረዋቸው የተሰለፉ ወታደራዊ መሪዎች እየፈጸሙት ያሉት ስህተት ለመፈጸም እጅግ የሚከብድ ድንጋይ ወርውሮ መሬት የመሳት ያክል በቃ እጅግ አስቸጋሪ ለመፈጸሙ እጅግ አስቸጋሪ የሆነ ከመፈጸሙ ይልቅ አለመፈጸሙ በእጅጉ የሚከብድ ስህተት ነው ስልቆ ይልቻሉ። እንግዲህ ተመልከቱ። በትግራይ ውስጥ ያላቸው የፖለቲካ ቅቡልነት ፈርሶ በህዝብ መካከል ያለውን አንድነት አፈራርሰው በአጠቃላይ በቀጣናው ሊጫወቱ የትግራይ ህዝብ ጥቅሞቹን ለማስጠበቅ ሊጫወት የሚችለውን ሚና አኮስሰውና አኮስምነው አሁን የሰሩት ነገር በዓለም አቀፍ ደረጃ በዩናይትድ ስቴትስ ኦፍ አሜሪካ የሚታይበትን መንገድ አፈራርሰው በኢኮኖሚስት ዘገባ ላይ ተጠቀሰው ግን በትግራይ ውስጥ ሃርድ ላይነርስ የተባሉት በጊዜያዊ አስተዳደሩ እንዳይሰራ ያደረጉ የተባሉ አንድ ጦርነት የሚቀሰቀስበትና ቀጠናው የሚታመስበትን እድል ፈጥረዋል የተባሉ ሁለት ከኤርትራ መንግስት ጋር ሆኖ የሥርዓት ለውጥ ለማምጣት እየሰሩ ነው የተባሉ ሰዎች ፖለቲካዊና ወታደራዊ መሪዎች ማለትም በደብረጽዮን ህወሓት ውስጥ ያሉ ራሱን ደብረጽዮንን ጨምሮ በስም የተጠቀሰ ነገር ስላለ አይደለም ይሄንን የምለው ግን ምን ማለት እንደሆነ በጣም ግልጽ ስለሆነ እና ፖለቲካዊና ወታደራዊ መሪዎች ላይ ታርጌትድ የሆነ እቀባ ሊደረግ የመቻል እድል እንዳለ በግልጽ ተጠቁመዋል። ይሄ ማለት በፖለቲካ ረገድ በትግራይ ህዝብ ውስጥ የነበረውን ነገር ማፍረሳቸው አልበቃም፣ በወታደራዊ ረገድ የትግራይን ህዝብ አቅም ማስለባቸው አልበቃም። አሁን የዛሬው የአሜሪካ መንግስት የስቴት ዲፓርትመንት አቋም ደግሞ በዲፕሎማሲው ረገድ ፍጹም መክሰራቸውን ያስረገጠ ሆኗል ማለት ነው። ስለዚህ እነዚህ ሰዎች ጥረው በአደባባይ የአሜሪካ መንግስት የአብይ አህመድን መንግስት ለመጣል መሞከር ማዕቀብ ያስከትላል ወደ ማለት እንዲሄድ ገፍተዋል። ይሄ ቀላል ነገር አይደለም። ሌጂቲሜት ኮዝ የነበረውን ህብረተሰብ ለህልውናው እየታገለ መሆኑን ከሞላ ጎደል በአደባባይ ሊያምኑ ባይፈልጉ እንኳን የጄኖሳይድ ዲተርሚኔሽን ፕሮሲዲንግ አስጀምረው ውጤቱን አውቀው ሪፖርቱን አጠናቅረው ግን በፖለቲካዊ ምክንያቶች ብቻ ይፋ ያላደረጉ የነበረበትን ሁኔታ ለውጦ አሁን መንግስት ለመገልበጥ እየተንቀሳቀሱ ያሉ ጦርነት በመለኮስ ቀጠናውን የበለጠ ለማተራመስ እየሰሩ ያሉና ከሻዕቢያ ጋር እየተሻረኩ ያሉ ተብለው ማዕቀብ ሊጣልባቸው ኢላማ ወደ መደረግ ወርደዋል። የሚያሳዝነው እነዚህ ሰዎች የገዛ ራሳቸውን ብቻ ይዘው የሚወርዱ ቢሆን ያን ያህል ሊያነጋግር ባልቻለ ነበር። ለፈጸሙት ጥፋት በትግራይ ህዝብ ላይ ለሰሩት በደል ይሄ ትንሹ ቅጣት ነው ብዬ ነው የማስበው። የምቀበለውም ሩቅ ባለ ኃይል እየተጣለ ያለ በንብረታቸው ላይ በመናቸው ላይ የተቃጣ ያለ ስለሆነ ነው። አሁን ግን የነዚህ ሰዎች ይሄንን ማድረግ በአጠቃላይ የትግራይ ህዝብ ጥቅሞችና በትግራይ ህዝብ የፖለቲካ አጀንዳዎች ላይ የሚያደርሰው ጉዳት ስላለ ነው የምንነጋገረው። ወይስ ኢኮኖሚስት እንደዘገበው እንግዲህ በእነዚህ ሰዎች ላይ ታርጌትድ የሆነ የንብረት እቀባ ሌላም የጉዞ እገዳም ሊያካትት ይችል ይሆናል። በዝርዝር የተቀመጠ ነገር የለም። ግን በእነዚህ በተለዩ ወታደራዊና ፖለቲካዊ መሪዎች ወይም በትግራይ ውስጥ ጦርነት ሊቀሰቅሱ የጊዜያዊ መንግስቱን ስራ ያደናቀፉና ከኤርትራ መንግስት ጋር የተሻረኩ ናቸው የተባሉ ፖለቲካዊና ወታደራዊ መሪዎች ላይ ማዕቀብ ሊኖር የመቻሉን እድል ግን በግልጽ የጠቆመ ዘገባ ወጥቷል። ይሄም የደብረጽዮን ህወሓትና ወታደራዊ ጀሌዎቹ የቁልቁለት መንገድ ዲፕሎማሲውንም ጭምር ይዞ እየጠፋ ያለ መሆኑን
1 ሚሊዮንና ከዛ በላይ የሞተበት ህዝብ ፖለቲካዊ መሪዎች ሊሆኑ የሚገባቸው ሰዎች አሁን የጦርነትና የአመጽ ቀስቃሽ መንግስት ገልባጭና በአካባቢው ሮግ ስቴት ተብሎ ከተቆጠረ አንድ አጥፊ ኃይል ጋር የሚሻረኩ ተደርገው ተቆጥረዋል። እንግዲህ ይሄ ሲባል አሜሪካን ቢሆን ትምጣ እንግጠማት የሚል ደንቆሮ አይጠፋም በነገራችን ላይ